ለከተማችን የደረጃ ለ ግብር ከፋዮች በሙሉ እንደሚታወቀው የደረጃ ለ ግብር ከፋይ የሚባሉት ድርጅትን ሳይጨምር አመታዊ ሽያጫቸው ከ2 ሚሊዮን ብር በታች የግብይት እንቅስቃሴ ያላቸው ነጋዴዎች ሲሆኑ ቅድመ ግብራቸውን የሚከፍሉት መመሪያው ከጸደቀበት ቀን ጀምሮ ከ3 ወር በኋላ ቀጣይ ወር ባለው 30 ቀናት ውስጥ አሳውቀው መክፈል እንዳለባቸው በአዋጁ ተደንግጓል። የክፍያ ሁኔታውም ባለፈው አመት የከፈሉትን አመታዊ ግብር 25% በየሩብ አመቱ በቅድመ ግብር የሚከፈል ሲሆን የደረጃ ለ ግብር ከፋዮች በአዲሱ መመሪያ ቁጥር 1395 ህዝባር 2017 መሰረት የግብር መክፈያ ጊዜያቸውም እንደሚከተለው ተቀምጠዋል። አንደኛ ሩብ ዓመት ከህዳር 1 ጀምሮ እስከ ህዳር 30 የመክፈያ ጊዜ ሲሆን ሁለተኛ ሩብ ዓመት ከየካቲት 1 ጀምሮ እስከ የካቲት 30 የመክፈያ ጊዜ ሲሆን ሶስተኛ ሩብ ዓመት ከግንቦት 1 እስከ ግንቦት 30 የመክፈያ ጊዜ ሲሆን አራተኛ ሩብ ዓመት ደግሞ ከሐምሌ 1 ጀምሮ እስከ ሐምሌ 30 የመክፈያ ጊዜ መሆኑን አዋጁ በግልጽ አስቀምጦታል። በመሆኑም የ2018 የአንደኛ ሩብ ዓመት ቅድመ ግብር መክፈያ ጊዜ በዚህ ወር ማለትም ከህዳር 1 እስከ ህዳር 30 2018 ዓመት ድረስ ባሉት ቀናት ውስጥ መሆኑን ተከትሎ በከፊል የከተማችን የደረጃ ለ ግብር ከፋዮች ግብራቸውን በጊዜው አሳውቀው እየከፈሉ መሆኑ ይታወቃል። ይሁን እንጂ አሁንም የሚጠበቅባችሁን ያልተወጣችሁ ግብር ከፋዮቻችን በቀሩ ጥቂት ቀናት ውስጥ አሳውቃችሁ በመክፈል ካላስፈላጊ ከሆነ ቅጣትና ወለድ ወጪ ውስጥ ከመግባት ራሳችሁን ተጠብቁ እንጠይቃለን። ማስታወሻ፣ በአዲሱ ገቢ ግብር አዋጅ ቁጥር 1395/2017 መሰረት የደረጃ ሐመርሃ ግብር ከፋይ ደረጃ ሙሉ በሙሉ የተሻረ በመሆኑ በአዋጁ መሰረት የደረጃ ሀሌታ በመሆን የሂሳብ መዝገብ ይዘው እንዲያሳውቁ የተደረጉትና ወደ ደረጃ ሀሌታ የተሸጋገሩ ሲቀሩ በደረጃ ሐመርሃ ግብር ከፋይነት ደረጃ ላይ ተቀምጠው የነበሩ ግብር ከፋዮች ሙሉ በሙሉ በደረጃ ላይ ግብር ከፋይነት ደረጃ ውስጥ የሚካተቱ ይሆናል። ሁላችንም የሚጠበቅብንን ግብር በወቅቱ በመክፈል በከተማችን የተጀመሩ የኮሪደርና ሌሎች መሰረተ ልማቶችን ለማፋጠን በጋራ እንረባረብ። የወራቤ ከተማ አስተዳደር ገቢዎች ጽሕፈት ቤት